አንሱ በትሄዱበት 79 ነው ያየሁት። ኖ አይቼዋለሁ። እግዚአብሔርን 78 ነበር ዩቲዩብ ላይ ግን ለጥፈው እኔ ላንሳና ላምጣልሽ 79 ፍፄ 78 ልክ ነው። መታገስ ዋጋ አለው። ልክ ነው። እንደዚህ ነበር። እኔ ግን ዩቲዩብ ላይቸው 79 ነው የሚለው ሀናን 79 ነው። 79 ሰው እያነሳው እኮ ነው እናንተ የገባችሁ። ሰላም ራሱ 79 አዎ 79 ነበር። 78.9 እታይ ደግሞ ሲስ እኔ ግን ተለጥፎ ዩቲዩብ ላይቸው 79 ይላል እኮ እንደዚህ ነበር። ሲሲ ነው ያየው 78 ኬ ነው። እናንተ አይደለም በኋላ ነው ያያችሁት 9 ነው። በቃ ምንም ይሁን አሁን እናንተ ምን አከራከራችሁ? ሂዱበት። ተነስቷል ማለት ሁለት ተነስቷል። ጎበዝ ሂዱበት። ያደረጋችሁ እንዳለ አንሱ። ማንነታችን ማሳየት አለብን። የኛ ንቀት እኮ ነው። እኛ ከነሱ ምንም የምንጠቀመው ነገር የለም። ባያንስ እኛ ነን እንጂ የምንጠቅማቸው። ከእንግዲህ በኋላ ያንቺ ቤት ነው። ቤት የሰማይ ቤታችን ከምድር በታች ነው። ፍጽያት መሳይ ሴት ውሻ ነው። እኔ ማለት ነው። ግን አሁን ማለት ነው ስሜን ኩሽና የሚሰራው አረቡ መጥተዋል ማለት ቀን ይመጣል። እሱን እንጠይቅ እንዴት እንደሚያስ ጠይቂ ካወቀ እንደኔ አሽቃባጭ እኔ እኮ በብዙ ስልክ ነው ያነሳሁት። እግዚአብሔርን አንሹ እንትን አርገው ይሄ በቻልሽው ባደረግሽው ባረኩ ስልክ ፎቶ አሰርቶ የመጣ ጊዜ ማለት ነው በ5 ስልክ አድርጌ ነበር። ከዛ የነሱ ፎቶ አሰርቶ የመጣ ጊዜ ከዛ ከሁሉም ስልክ አነሳሁት። አሁን ይቀራል። አሁን ያሉትን ሪፖርት አርገ አነሳለሁ። አንሻቸው ፍፄ ነው። ልጆቹ ከእንቅልፍ ሲነሱ በልጆቹ ያረኳቸው ስልክ ራሱ አነሳለሁ። አናደኛል እግዚአብሔር በልጆች አይባድ ያደረጋችሁትንም በሁሉም ያደረጋችሁት እኔ ጋር የሚሰሩት ልጆቹ ማለት ከነሱ ጋር ራሱ ጨምሬ አድርጌ ነበር። እኔ ስልክ ነው ያለኳቸው። ፍፄ ማለት ሴት ውሻ ነው። ትናንትና ሃይሚ አምጥታው እዚህ ታውቆ ሃይሚ እኮ ናት እሷ ተሰድባ አፈቅረዋለሁ ብላ መታ ተሰድባ እኮ ነው አንተን እዚህ ያደረሰች ውሻ፣ የውሻ ልጅ ምን ነው ማትፈልግበት ይላል። ሃይሚ ናት ብሩክን ማትፈልገው አንተ ኮተት እነሱ እኮ ሁሉም እንደዚህ ነው የሚሉት። አትፈልጊም ነው የሚሉት። ግን እንደምትፈልግና እንደማትፈልግ እኮ እነሱ በተግባር ጠይቆ መቼ ያሳይቶ ያውቃል? ሁሉም አስመሳይ ነው እንጂ ሁሉም አስመሳይ ነው። ሁሉም ማለት ነው። ሰላም እንዴት አደራችሁ? እኔማ ጋስት ላይ ነው አደርኩት። ሪፖርት ማድረግ ነው። ሰብስክራይብ ብቻ ማንሳት ሳይሆን ሪፖርት ማድረግ፣ ሪዝኑን መጻፍ፣ ቪዲዮ ምን እያደረገ እንደሆነ እሱን መጻፍ እንጂ ሰብስክራይቡ ስለተነሳ ብቻ እንትን አይደለም። ሪፖርት ተደርጎ መውጣት አለበት ከሚዲያ። ፍጹም ማለት በቃ ለትውልድ የማይጠቅም ሰው ነው። እዚህ ጋር ምንም አያስፈልግም። ሪፖርት ነው እንጂ ሰብስክራይቡ ተነሳ አልተነሳ ትርጉም የለውም። ሪፖርት ተደርጎ ሪፖርት አድርጓል። ይጻፋል። ሪዝኑን እንትን ትያለሽ። በቃ የሰውን ልጅ ምን አታክ እያደረገ ሴትን ልጅ ምን እያደረገ እንደሆነ ያንን ሪዝኑን ጻፉ ይላል። አንድ አይነት ሪዝን መኖር አለበት። አንዴ ሰው ሁላ እንትን ካለ ሪፖርት ከተደረገበት ይዘጋል። ሀይድ ሳያረገው እንደኔ ሪፖርት ባታረጉና ይቅርታ ይጠይቃል። በፍጹም ማለሽ ይቅርታ ምናምን አትበይ። እንዲህ አይነት ይቅርታ ምናምን ብሎ ነገር ይኸውልሽ፣ ከፈለግሽ እዛ ጋር ሂጂ። በፍጹም በልጅቷ ህይወት ነው የመጣው። ስንቴ ነው ይቅርታ የሚደረግለት? ትቀልጃለሽ እንዴ? አገባኝም ስለ ባለቤቱ ሲያረግ አየሉ አርፈሽ ቁጭ በይ። በቃ አንቺ አታድርጊ፣ የሚያደርጉት ያድርጉ። እንዴ ሴት ልጅ ናት እየተጎዳች ያለችው። ትቀልዳላችሁ። ባለቤቱማ ምን እንዳደረገ ታውቃላችሁ? ትናንትና ሀሰን ነው የኔ ቆንጆ ዌልካም ብያለሁ ማርያም። ትናንትና ሀሰን ፖስቷል ከፍቅረኛና ከጓደኛ ማን ይበልጣል ሲል የኛ ባለቤቱ ምን ታውቃላችሁ?
ጓደኛ ነው የሚበልጠው ብሎ ሼር አድርጎታል አሉ። ሐሰን ባክሽ ህፃን እሱ ህፃን ነው። ስለዚህ የኛ ብሩክ ተብዬው ነው ይሄን ያደረገው። ስለዚህ ትናንትና ተብሏል። ስለዚህ እኛ ማንን ነው እዚህ ጋር የምናመነው? ዋናው ልጅቷ ናት። እዚህ ጋር ሴት ምን ለሴት ነው መቆም ያለብን ጋይስ። ሚሚ ቆይ በእናትህ እንትና ነው እቺ ቆንጂ ናት ማለት ስሟ ቆንጂ ፎቶሽ ያረግሽው ማለት ነው። ትሰሚኛለሽ? አንቺ ሴት ነሽ ለምን አነሳሽ ብለሽ እዚህ ጋር ጨረቃ ፋሚሊ ውስጥ ማውራት ይቅርና አንድ ማዛ ለምን አነሳችሁ አላልኩም። ለምን አነሳችሁ ሀቢብቲ ደማጭ እኔ ዶንቆሮ አይደለም ደግሞ ማንነቴን አሳይሻለሁ። ቆይ ተረጋጋ። አታንሱ አንሱ። እኔ እንኳን በአንድ ስልክ አይደለም በአምስት ስልክ ፎቶ ሰርቶ የመጣ ጊዜ በብዙ ስልክ አድርጌ ነበር። አንቺ ደግሞ አንድ ተደማመጭ ልናገርሽ ለሁለት ልናገራለሁ። ዝም አልልም። ቆይ እኔ የተናገርኩት ተናግሬ ልጨርስ። ቆይ እኔ ልመልስልሽ አንዴ ማለት ተናግሬ ልጨርስ። ቆይ በአፌ ላይ እንዳትወጪ። ሪፖርት ማድረግ ምንም ጥቅም ሪፖርት ከማድረግ ይልቅ አንሱና ይቅርታ ይጠይቅ ነው ያልኩት። ይሄንን ካተስማማ ሪፖርት ይቅርና ለምን በዜሮ አያስገቡ? ምንም አያገባሽም። እሱ ነገር አታውሪ በቃ። አንቺ ስላልሽ አይደለም ሲጀመር ብዙ ሰው እንኳን እኔና አንቺ ስላደረገን አይደለም ቻናል ውስጥ የሚዘጋ በእንትን ነው የፈለጉ ያውሩ እንጂ ጋለኛ አስተማሪ አይደለም። ቆንጂዬ ነሽ ቆንጂዬ። ምን ነው ተከራክረሽለት? ለምን ተከራክረሽ? አልተከራከሩኩም እና ምንድነው የምትይው? ጥያቄ ልጠይቃት አንዴ ልጠይቃት ቆንጂትን አንዴ እንዳትወርጂ። አንቺ ሴት ነሽ አይደለ? አንቺ ሴት ነሽ። ይሄ ልጅ እኔ አሁን ብሩክ ላይ አይደለም ያለው። ሁለቱ መከራ አይተው እዚህ ደርሰዋል። እዚህ ጋር ያደረሰችው ግን ሃይሚ ናት። ፍጹምን አምጥታ እዚህ ደረጃ ያደረሰችው አይደል እንዴ? እሱ ተነስቶ የእሷን ጥፋት የሚናገረውን እኔ አሁን ከብሩክ ቢያስወጣ ጥሩ ነበር ብዬ ተቃውሞ ያለው እሱን እየደገፍኩ አይደለም። እኛ ሪፖርት ይደረግበት ያለው ፍጹም ላይ ነው። ፍጹም ደግሞ እያረገ ያለው ስራ ተከታተልነው የሁለቱን ልዩነት ነው የሚፈልገው። እሷን መጉዳት ነው የሚፈልገው። መጎዳት ከፈለገ ብሩክ ይጎዳ ጓደኛዬ ነው ስላለ። እቺ ልጅ ግን እንድትጎዳ አንፈልግም። 10,000 ከ10,000 በላይ አንድ አይነት ሪፖርት ከደረሰ አይችልም። በከፈተ ቁጥር ሪፖርት ነው የምናረግበት። ምክንያቱም የልጆቹን ህይወት እያበላሸ ያለው ለትውልድ ምን ማስተላለፍ እንዳለበት እያስተላለፈ ያለው በዚህ አጋጣሚ እግዚአብሔርን ልናገርሽ ቆይ ማለት ነው። ሚሚ ደግሞ ሐሰን አንድ ቀን ትዝ ካላችሁ ማለት ነው አንተ ከመሃላቸው ውጣ እነሱ ተነጋግሮ ይፈታሉ አለ። ትዝ ካላችሁ ከኋላ ተመለሳችሁ ቪዲዮ ማየት ይችላላችሁ። አንተ ከመሃላቸው ውጣ አንተ ነክ እርጉዞ ልጅቷን ያመጣከው አንተ ነክ። ያን መላጣ ሐሰን ይሻለኛል